ታሪኩ በ1959 ይጀምራል። በሌክሲንግተን ከተማ አሜሪካ ውስጥ አንድ አዲስ ትምህርት ቤት እየተከፈተ ነበር። ትምህርት ከመጀመሩ ቀደም ብሎ ሁሉም ልጆች ውጭ እየተጫወቱ ነው። ይህ በእንዲህ እንዳለ ሉሲንዳ የምትባል ትንሽ ልጅ በጸጥታ ቆማ ፀሐይ ትመለከታለች። ለጆሮዋ እንግዳ የሚያስፈራ ሹክሹክታ ድምፅ ይሰማታል። የሚገርመው ግን ይህ ድምፅ የሚሰማው ለሉሲንዳ ብቻ ነው። ወዲያው መምህራቸው ሚስ ቴይለር መታ ሁሉም ወደ ክፍል እንዲመለሱ ነገረቻቸው። ሌሎቹ ተማሪዎች በፍጥነት ወደ ክፍላቸው ሲሄዱ ሉሲንዳ በሐሳብ ጠፍታ ቆማለች። ሆኖም ሚስ ቴይለር እንደምንም ወደ ውስጥ አስገባቸው። ሚስ ቴይለር ለሁሉም ልጆች የትምህርት ቤታቸው የመክፈቻ ስነስርዓት ነገ እንደሚካሄድና በዕለቱም ውድድር እንደሚኖር አስታውሳ በዚህ ውድድር ሁሉም ልጆች በሚቀጥሉት 50 ዓመታት ውስጥ ዓለም ምን ሊመስል እንደሚችል የሚያሳይ ምናባዊ ምስል እንዲስሉ ተጠይቀዋል። ይህም ጊዜ ሚስ ቴይለር የጊዜ ካፕሱል አወጣች። ይህም ሁሉንም ልጆች በጣም አስደሰታቸው። የጊዜ ካፕሱሉ ሁሉንም ስዕሎች የሚይዝ መያዣ ነበር። ከመሬት በታች ይቀበራል። እናም ከ50 ዓመታት በኋላ የየትኛው ልጅ ስዕል ከወደፊቱ ጋር እንደሚመሳሰል ለማየት ካፕሱሉ ይወጣል። እንደ እውነታው ከአንድ ወር በፊት በተካሄደው ሌላ ውድድር ላይ ስለ ካፕሱል ሀሳብ ለመምህሮቿ የጠቆመችው ሉሲንዳ ነበረች። ወይዘሮ ቴይለር ሉሲንዳ ለዚህ ሀሳብ አመስግነው ውድድሩን ጀመሩ። ከዚያ በኋላ ሁሉም ልጆች ስዕሎቻቸውን መስራት ጀመሩ። በዚህ ውድድር ወቅት አንዳንዶች የወደፊት የጠፈር ጉዞ በምናባቸው ሲያስቡ፣ ሌሎቹ ደግሞ የሮቦት ዘመንን ሳሉ። ውድድሩ ሲያልቅ ሚስ ቴይለር ሁሉንም ስዕሎች መሰብሰብ ጀመረች። ነገር ግን ያልተለመደ ነገር አስተዋለች። ሉሲንዳ ስዕል አልሳለች። ይልቁንም ወረቀት ላይ ያለማቋረጥ ቁጥር በመጻፍ ሙሉ ወረቀቷን እንግዳ በሆኑ ቁጥር ሞላች። እጆቿ ላይ ምንም አይነት ቁጥጥር የሌላት ይመስላል። ሉሲንዳ እስከ ወረቀቱ ጫፍ ድረስ ልትጽፍ ነበር። ሚስ ቴይለር ስትነጥቃት ሉሲንዳ በጭንቀት ተመለከተቻት። ከዚያም ታሪኩ ወደ ቀጣዩ ቀን ይሸጋገራል። የትምህርት ቤቱ የመክፈቻ ስነስርዓት እየተከበረ ነበር። ሚስ ቴይለር ሉሲንዳ በሐዘን ፊኛ ይዛ ከሌሎቹ ተማሪዎች ርቃ ቆማ አየች። ይህ በእንዲህ እንዳለ ሁሉም ስዕሎች የያዘው የጊዜ ካፕሱል መሬት ውስጥ ተቀበረ። በዚሁ ጊዜ ሉሲንዳ በድንገት ጠፋች። የያዘችው ፊኛ ብቻ በሰማይ ላይ ሲንሳፈፍ ታየ። በሁኔታው የተደናገጠችው ሚስ ቴይለር ወዲያው ፖሊስ ደውላ ሉሲንዳ በትምህርት ቤት ውስጥ መፈለግ ጀመረች። ከብዙ ጥረት በኋላ ሚስ ቴይለር ሉሲንዳን በጂም ውስጥ አገኘቻት። ቆስላለች። ጣቶቿም በደም ተሸፍነዋል። ብዙ ቁጥሮችን በጣት ጥፍሯ በሩ ላይ ሞነጫጭራለች። ይህን የተመለከተችው ወይዘሮ ቴይለር አይኖቿ በድንጋጤ ፈጠጡ። በሉሲንዳ ጆሮ ውስጥ ተመሳሳይ የሹክሹክታ ድምፅ አሁንም ያስተጋባል። ምን እየተፈጠረባት እንዳለ መረዳት አልቻለች። በዚህም ታሪኩ ወደ 50 ዓመታትን ወደ 2009 ዓ.ም ይመጣል። እዚህ አስትሮፊዚክስን ከሚያጠናው ጆን ከተባለ ፕሮፌሰር ጋር እንተዋወቃለን። ጆን ሚስቱ የሞተበት ሰው ነው። ሚስቱ ከጥቂት ዓመታት በፊት ከዚህ ዓለም በሞት ተለይታም ከዚያን ጊዜ ጀምሮ ከልጁ ከካሌብ ጋር ብቻውን ይኖር ነበር። ሲንግል አባት በመሆኑ ብዙውን ጊዜ ልጁ ላይ ባለው ኃላፊነት እንዲዋጥ አድርጎታል። አንድ ቀን ጆን በኮሌጅ ውስጥ ትምህርት ከሰጠ በኋላ ከጓደኛው ፊሊ ጋር በመሆን ቡና ሊጠጣ ነበር። 50ኛ ዓመት የምስረታ በዓሉን ለማክበር ወደ ልጁ ትምህርት ቤት መሄድ እንዳለበት በድንገት ሲያስታውስ ወዲያው ወደ ካሌብ ትምህርት ቤት ሮጠ። ታዲያ ይህ ከ50 ዓመታት በኋላ የጊዜ ካፕሱሉ የተቀበረበት አንደኛ ደረጃ ትምህርት ቤት መሆኑ ነው። እንግዲህ ዛሬ ካፕሱሉ ተቆፍሮ ይወጣል። ይህም ሁሉንም ልጆች አስደስቷል። ሚስ ቴይለር አሁን የሸመገለች ሴት ናት። እንደ ክብር እንግዳ ተጋብዛለች። ከንግግሯ በኋላ የጊዜ ካፕሱሉ ተከፈተና የልጆቹ ስዕሎች የያዙ የተለያዩ ፖስታዎች ለተማሪዎቹ መሰራጨት ጀመሩ። እንደ አጋጣሚ ሆኖ ካሌብ በአንድ ወቅት የሉሲንዳ ንብረት የነበረው ፖስታ ተቀበለ። ሲከፍተው በእሷ የተጻፉ የቁጥር ዝርዝር አገኘ። ቁጥሮቹን ለመፍታት እየሞከረ ሳለ ካሌብ ልክ እንደ ሉሲንዳ በጆሮ ውስጥ እያስተጋባ ተመሳሳይ የሹክሹክታ ድምፅ ሰማ። ወዲያው አንድ ያልታወቀ ሰው በቅርብ ርቀት ላይ ቆሞ እያየው አስተዋለ። በድንገት አንድ ነገር ትኩረቱን ይከፋፍለዋል። ታዲያ ወደ ኋላ መለስ ብሎ ሲመለከት ሰውየው በአካባቢው የለም። ጆን በዚያ ምሽት ካሌብ የቤት ስራውን ሲሰራ አንድ ነገር ግራ አጋባው። የጆሮ ማዳመጫውን እንዳላረገ አስተዋለ። ካሌብ የመስማት ችግር ነበረበት። ለዚህም ጆን ለምን እንዳላረገ ሲጠይቀው ማዳመጫ የሚመጣ የሹክሹክታ ድምፅ እንደሰማና እየረበሸው እንደሆነ ነገረው። ጆን ግን ቴክኒካዊ ጉዳይ ይሆናል ብሎ ድምፁ እንዲያስተካክል ካሌብን ጠየቀ። ከዚያም ጆን ከካሌብ ቦርሳ ውስጥ የሉሲንዳ ቁጥሮች የያዘ ወረቀት አገኘ። ካሌብ ወደ ትምህርት ቤት መመለስ ነበረበት፣ ነገር ግን በድብቅ ወደ ቤት ይዞ አምጥቶታል። ጆን ወረቀቱን ለመምህሩ እንዲመልስ ለካሌብ ነገረውና ወደ ክፍሉ ላከው። ጆን ሚስቱ ከሞተች በኋላ በጣም ያዝናም ህመሙን ለማደንዘዝ ብዙ ጊዜ ይጠጣል። ለራሱ ወይን ሲቀዳ በድንገት እጁ ላይ ፈሰሰ። እጁን ለማጽዳት ወደ ኪችን ሲሄድ ሳያውቅ ብርጭቆውን በሉሲንዳ ወረቀት ላይ ያስቀምጣል።
በመሃል ላይ ክብ ምልክት ይተዋል። በዚያ ክብ ምልክት ውስጥ ጆን አንዳንድ የሚታወቁ ቁጥሮችን ያስተውላል። በመጓጓት እነዚያን ቁጥሮች በነጭ ሰሌዳ ላይ ጽፎ እንደገና ደረደራቸው። ከእነሱም ህዳር 9 2001 ዓ.ም 2996 ካጠገቡ የተጻፈበት ቀን ይመጣል። ቀኑ የሚታወቅ ሆኖ ይሰማዋል። ጆን ኢንተርኔት ላይ ሲመለከት በኒውዮርክ ከተማ መንትዮቹ ህንፃዎች ላይ በደረሰ አደጋ 2996 ሰዎች የተገደሉበት የ9/11 የሽብር ጥቃትን የሚያመለክት እንደሆነ ይረዳል። ጆን ደነገጠ። ከዚያም ሁሉንም ቁጥሮች ከሉሲንዳ ወረቀት ላይ በነጭ ሰሌዳው ላይ ይገለብጣል። እነሱን መተንተን ይጀምራል። ማመን እስኪያቅተው በቅደም ተከተል ተጨማሪ የተደበቁ ቀኖችን አገኘ። አንድ በአንድ ኢንተርኔት ላይ ፈለጋቸው። ታዲያ እያንዳንዱ ቀን ከእውነተኛ የህይወት አደጋ ጋር የተገናኘ መሆኑን ይገነዘባል። ሴፕቴምበር 19 1985 በሜክሲኮ ሲቲ በደረሰ ከባድ የመሬት መንቀጥቀጥ 10150 ሰዎች ሞቱ። ኤፕሪል 19 1995 በኦክላማ ከተማ በደረሰው የቦምብ ጥቃት 168 ሰዎች ሞቱ። ዲሴምበር 26 2004 የህንድ ውቅያኖስ ሱናሚ 229866 ሰዎች ተገደሉ። በዚህ መንገድ ሉሲንዳ ከ1959 እስካሁን ድረስ የተከሰቱትን ዋና ዋና አደጋዎች ከትክክለኛው የሟቾች ቁጥር ጋር ዘርዝራለች። ጆን ምድር ሰማይ ተገለበጠበት። ምክንያቱም እነዚህ ቁጥሮች በ1959 ተጽፈው በጊዜ ካፕሱል ውስጥ ለ50 ዓመታት ተቆልፈው ስለነበር ማንም ሊነካካቸው አይችልም። ሉሲንዳ እንዴት እንደዚህ አይነት ትክክለኛ ትንበያዎችን ማድረግ እንደቻለች ሲያስብ ጆን ተወዛገበ። በሚቀጥለው ቀን ወደ ጓደኛው ፊሊ ሄዶ ስለ ሉሲንዳ ትንበያ ነገረ። በተጨማሪም በወረቀቱ ላይ የተዘረዘሩትን 3 ተጨማሪ አደጋዎች ተመለከተ። ከመካከላቸው አንዱ ነገ መከሰት ያለበት ሲሆን እንደ ቁጥሩ 81 ሰዎች ይሞታሉ። ነገር ግን ፊሊ የጆን ምልከታዎች መሰረተ ቢስና በማድረግ ውድቅ አደረገ። ከቀናትና ከሟቾች ቁጥር በተጨማሪ በወረቀቱ ላይ ጆን እስካሁን ያላወቀው ሌሎች ቁጥሮች እንዳሉ ነገረው። በአንደኛው አደጋ ሚስቱ በእሳት አደጋ መሞቷን ለጆን አስታወሰው። ፊል ጆን ቁጥሮቹን ከራሱ ሐዘን ጋር ብቸኛ ምናባዊ ግንኙነቶቹ ጋር እንዲስማማ እያጣመመ እንደሆነ ያምናል። ጆን ከነዚያ የማይጠቅሙ ቁጥሮች እንዲርቅም ይመክረዋል። ይህን ሲሰማ ጆን በፊል ተናደደ፣ በንዴት ወጣ። ነገር ግን ወደ ውስጥ ዘልቆ የራሱን ምክንያት መጠርጠር ይጀምራል። ጥርጣሬውን ለማረጋገጥ ጆን ሚስ ቴይለርን ቤቷ ሊጠይቃት ሄደና ስለ ሉሲንዳ ጠየቀ። በእርጅናዋ ምክንያት የማስታወስ ችሎታ ደካማ ነው። ነገር ግን አሁንም ሉሲንዳን በደንብ ታስታውሳታል። ልጅቷ ሁል ጊዜ ከሌሎች እንዴት እንደምትለይ ታስታውሳል እና ሉሲንዳ በስዕል ልኩ ላይ ቁጥሮች የባጨረችበትን ቀን በደንብ ታስታውሳለች። በኋላ ላይ በጅምበር ላይ እንደ እንስሳ እንዴት ጥፍሯን እየባጨረች ጭምር እንደጻፈች ለጆን ነገረችው። ጆን ይህንን ክስተት ሲሰማ ደነገጠ። ከዚያም ለወይዘሮ ቴይለር የሉሲንዳ የስዕል ሉክ አሳያትና ይህ ከ50 ዓመታት በፊት ሉሲንዳ ቁጥሮቹን የጻፈችበት ተመሳሳይ ሉክ እንደሆነ ጠየቃት። ወይዘሮ ቴይለር አረጋገጠችለት። ነገር ግን በደካማ የማስታወስ ችሎታ ምክንያት የጆን ጥርጣሬዎች አሁንም አልጸዱም። አሁን ጆን ወይዘሮ ቴይለር የሉሲንዳ አድራሻ እንድትሰጠው ጠየቃት፣ እሷን ለማግኘትና የበለጠ ለመመርመር። በሚያሳዝን ሁኔታ ወይዘሮ ቴይለር ሉሲንዳ ከጥቂት ዓመታት በፊት እንደሞተች ነገረችው። ይህንን ሲሰማ ጆን በጣም አዘነ። ወደ ቤት ተመልሶ የጊዜ ካፕሱሉን የቆፈሩትን 2ቱን ሰራተኞች ለማግኘት ወደ ትምህርት ቤቱ ደወለ። ይህ በእንዲህ እንዳለ ካሌብ ውጭ እየተጫወተ ሳለ አንድ መኪና ከቤቱ ፊት ለፊት ቆመ። 2 ያልታወቁ ሰዎች ጭንብል ለብሰዋል። በድንገት የሹክሹክታ ድምፅ በካሌብ ጆሮ መጣ። በሱ ተስሎ ወደ እንግዳዎቹ ሄዶ ያያቸዋል። ሹክሹክታው ይቀጥላል፣ በጆሮ ውስጥ ያስተጋባል። ከሰዎቹ አንዱ በጸጥታ ለካሌብ ድንጋይ ሰጠው። በዚያን ጊዜ ጆን በመስኮት ሆኖ አያቸውና ደነገጠ። ወደ ውጪ በፍጥነት ደንግጦ ይወጣል። ነገር ግን እዚያ ሲደርስ ሰዎቹ ቀድመውት ሄዱ። ካሌብን ሲጠይቀው እነማን እንደሆኑ አላውቅም አለው። ድንጋዩን ግን ለጆን ሰጠው። ተራ ድንጋይ ይመስላል። ጆን ተቀበለውና ነገር ግን ካሌብ ከማያውቃቸው ሰዎች እንዲርቅ አስጠንቅቆ ወደ ቤት እንዲመለስ አደረገው። ሉሲንዳ ላይ ምርመራውን ቀጥሏል። ጆን እንዴት እንደሞተች ለማወቅ ኢንተርኔት ላይ ስለሷ ፈለገ። የሉሲንዳን ፎቶ አገኘ። ትዳር መስረታ እንደነበር፣ ነገር ግን ከመጠን በላይ መድኃኒት በመጠቀም እንደሞተች ተረዳ። ጆን ስለሷ በጥንቃቄ እያነበበ ሳለ እህቱ ግሬስ በድንገት ከኋላው ትመጣለች። ወላጆቻቸው ከሱ ጋር መገናኘት እንደሚፈልጉ ነገረችው። ነገር ግን ከአባቱ ጋር ለረጅም ጊዜ የተራራቀው ጆን እምቢ አለና ግሬስ ከቤት እንድትወጣ ጠየቃት። እኩለ ሌሊት ያልፋል። እንደ ሉሲንዳ ወረቀት ዛሬ 81 ሰዎች በአደጋ ሊሞቱ የሚገባበት ቀን ነው። ጆን ከዜና ማሰራጫዎች ጋር ተጣብቋል። እንዲህ አይነቱን ዘገባ እየጠበቀ ነበር። ነገር ግን ለሰዓታት ከተመለከተ በኋላ ስለ ከባድ አደጋው ምንም ዜና ፍንጭ የለም። አሁን ጆን የሉሲንዳ ቁጥሮችን እንደ ቀኖች መተርጎም
የእሱ ምናብ ብቻ ሳይሆን አይቀርም ብሎ ማሰብ ጀመረ። ሌሊቱን ሙሉ በመጠጣት ደክሞ በመጨረሻም ጠዋት ይተኛል። ይህ በእንዲህ እንዳለ ካሌብ ከትምህርት ቤት አስደወለ። በከባድ ዝናብና አውሎ ንፋስ ምክንያት ትምህርት ቤቱ ቀደም ብሎ እየተዘጋ ነው እና ካሌብ ጆንን መጥቶ እንዲወስደው ጠየቀው። ጆን ሊያመጣው ተነሳ። ነገር ግን በመንገድ ላይ በአደጋ ምክንያት በትራፊክ መጨናነቅ ውስጥ ቆመ። በመጠባበቅ ላይ ያለ ጆን ይቅርታ ለመጠየቅ ፊል ጋር ደወለ። ነገር ግን ትኩረቱ ወደ መኪናው ጂፒኤስ ይሸጋገራል። ኬክሮስ 42.41 እና ኬትሮስ 71.20ን ያሳያል። እነዚህ ቁጥሮች ከሉሲንዳ ወረቀቶች ጋር ሲያመሳክል በትክክል ይገጥማሉ። ጆን አስደንጋጩን እውነት ተገነዘበ። በወረቀቱ ላይ ያሉት ተጨማሪ ቁጥሮች በዘፈቀደ አይደሉም፣ ነገር ግን የአደጋ ቦታዎች መገኛ እንጂ። እንደ ወረቀቱ ከሆነ የዛሬው አደጋ ጆን አሁን ባለበት ቦታ መከሰት አለበት። ደነገጠ። ወዲያው ለመመርመር ከመኪናው ወረደ። ከፊት አንድ ዘይት ጫኝ መርከብ መከስከሱን ያያል። ሆኖም አንድ ፖሊስ ማንም እንዳልሞተ ነገረው። መኮንኑ ጆንን ወደ መኪናው እንዲመለስ ሲነግረው በድንገት አገላለጹ ወደ ፍርሃት ተቀየረ። በድንጋጤም ይሸሻል። ጆን በፍጥነት ዞረ። እይታ ውስጥ አንድ የመንገደኞች አውሮፕላን አቅራቢያው መሬት ላይ ወርዶ ተከሰከሰ። በሚቀጥለው ቅጽበት ጆን ወደ ፍርስራሱ በፍጥነት ሄደ። ሕይወቱን አደጋ ላይ ጥሎ በውስጡ የቀሩ ተሳፋሪዎችን ለማውጣት እየሞከረ ነው። የህዝቡ ጩኸትና በእሳት ነበልባል የሚቃጠሉ ሬሳዎችን ሲመለከት ልቡ በሐዘን ተሰበረ። ብዙም ሳይቆይ የነፍስ አድን ቡድን መጣ። ሁኔታውን ተቆጣጥረው ጆንን ከቦታው ዞር አደረጉት። በኋላ ጆን ቤት ሲደርስ ግሬስ ካሌብን ከትምህርት ቤት እንዳመጣችው ተመለከተ። ከዚያም ትኩረቱ በቲቪ ላይ በወጣው የዜና ዘገባ ላይ ሆነ። እሱም የአውሮፕላኑ አደጋ የተከሰተው በፀሐይ ነበልባል እንደሆነና መግነጢሳዊ ለውጥ በፀሐይ ገጽ ላይ ከፍተኛ ፍንዳታ ሲፈጥር ከፍተኛ መጠን ያለው ኤሌክትሮማግኔቲክ ጨረር ወደ ህዋ ይለቀቃል። ይህ ጨረር የምድርን የሬዲዮ ግንኙነቶች ያስተጓጉላል። በዚህ ምክንያት የፀሐይ ቃጠሎ በአውሮፕላኑ የአሰሳ ስርዓት ላይ ብልሽት ፈጥሯል። ይህም ተከስክሶ በትክክል 81 ሰዎችን ገሏል። ይህም ቁጥር በሉሲንዳ ወረቀት ላይ ተጽፏል። ጆን በተፈጠረው ነገር በድንጋጤ ደርቆ ቀረ። ይህ በእንዲህ እንዳለ ፊል ጆን ቤት መጣ። ምንም እንኳን አሁን በቁጥሮቹ ቢያምንም ጆን ከነዚህ ክስተቶች እንዲርቅ ይመክረዋል። ጆን ግን ወደ ኋላ ለመመለስ ፍቃደኛ አይደለም። ይልቁንም መጪውን ሁለት አደጋዎች ለመከላከል ቃል ገብቷል። በሌሊት ካሌብ ተኝቶ ሳለ ጭንብል የለበሰ አንድ ያልታወቀ ሰው በድንገት ክፍል ውስጥ ታየ። ካሌብ የእግሩን ኮቴ ሰምቶ ሲነቃ ምስሉ እዚያ ቆሞ ሲያይ በጣም ደነገጠ። ከዚያም ሰውየው ካሌብን በመስኮት እንዲመለከት ምልክት አሳየው። ካሌብ ወደ ውጭ ሲመለከት በሩቅ ከፍተኛ የደን ቃጠሎ ሲነሳ አየ። ነበልባሉ ዛፎቹን አቃጠላቸው። እንስሳቶቹ የሞቱ ነበር። ብሎም የራሱ ቤት እንኳን በእይታው ውስጥ እየነደደ ነበር። ካሌብ በፍርሃት መጮህ ጀመረ። ጆን ይህን ሰምቶ በፍጥነት ወደ ክፍሉ ገባ። ካሌብ ጥግ ላይ ያለቀሰ አገኘው። መጀመሪያ ላይ ጆን ልጁ ቅዠት እንዳየ አስቦ ነበር። ነገር ግን በመስኮት ወደ ውጭ ሲመለከት አንድ እንግዳ ሰው ወደ እርሱ ሲመጣ አስተዋለ። ዱላ በመያዝ እሱን ለማስፈራራት ወደ ውጭ ሮጠ። ይሁን እንጂ ጆን ከመቅረቡ በፊት ሰውየው ወደ ጨለማው ሸሸ። ከዚህ በኋላ ጆን የሉሲንዳ ቤት አድራሻ ማግኘት ቻለ። እዚያ ሲደርስ የሉሲንዳ ሴት ልጅ ዲያናን ከልጅ ልጇ አቢ ጋር አያቸው። ጆን ተከተላቸው። ወደ ሙዚየምም ሄዱ። ውስጥ ወደ ዲያና ሲቀርብ ካሌብ ከአቢ ጋር ጓደኛ እንዲሆን ነገረው። ብዙም ሳይቆይ ዲያናን ለቡና ጋበዛት። ብታቅማማም ተስማማች። ከትንሽ ንግግር በኋላ ጆን በቀጥታ ወደ ጉዳዩ ሄደ። መገናኘታቸው አጋጣሚ እንዳልሆነ ነገራት። ስለ ሉሲንዳና ስለ ጻፈቻቸው ቁጥሮች ጠየቀ። ነገር ግን ዲያና የእናቷን ስም በሰማችበት ቅጽበት ተናዳ ለመሄድ ተነሳች። ጆን እንደ ሉሲንዳ ወረቀት ነገ በኒውዮርክ ከተማ 170 ሰዎች እንደሚሞቱና ከ3 ቀናት በኋላ ጥቅምት 19 ሌሎች 30 ሰዎች ይሞታሉ አላት። ይህንን ሚስጥር እንድትፈታም እንድትረዳው ጠየቃት። ዲያና ሌላ 1 ሰከንድ መቆየት እንኳን ፈቃደኛ አልነበረችም። ከአቢ ጋር ተነስታ ሄደች። ያም ሆኖ ጆን ተስፋ አልቆረጠም። ወደ ቤት ሲመለስ ቀጣዩ አደጋ የሚከሰትበትን ቦታ አወቀ። በተመሳሳይ ጊዜ በኒውዮርክ ከተማ የሽብር ጥቃት ሊደርስ እንደሚችልም ዜና ሰማ። ይህም መጪው አደጋ ከሽብርተኝነት ጋር የተያያዘ መሆኑን አመነበት። ወዲያው ኤፍቢአይ ጋር ደውሎ አድራሻውን ሰጣቸውና አካባቢውን በደንብ እንዲጠብቁ አሳሰባቸው። በማግስቱ ጆን ካሌብን ለደህንነቱ ሲል እህቱ ግሬስ ቤት አድርጎ ወደ ቦታው ሄደ። ቦታው የምድር ባቡር ጣቢያ ውስጥ ነው። የፖሊስ ኃይሎች ቀድመው እዚያ ነበሩ። ነገር ግን አካባቢው ሙሉ በሙሉ አልተጠበቀም። ጆን ከአንዲት ፖሊስ ሴት ጋር አጭር ክርክር ካደረገ በኋላ ተጠርጣሪውን ለመፈለግ ወደ ምድር ባቡር ውስጥ ገባ። ብዙም ሳይቆይ በልብሱ ስር የተደበቀ ትልቅ ነገር የያዘ ሰው አየ። ጆን ይህንን ባየ ቅጽበት ሰውየው ደግሞ ሮጠ።
ጆን አሸባሪው እሱ መሆኑን ስላመነ አሳደደው። ፖሊሶችም በፍጥነት ተከተሉት። በመጨረሻም ሰውየው በባቡር ውስጥ ገብቶ ነበር። ነገር ግን የፍተሻ ጣቢያ ላይ አስቆሙት። ፖሊስ እጁን ከፍ እንዲያደርግ አዘዙት። እንደታዘዘው አደረገ። ከልብሱ ስር የዲቪዲ ጥቅሎች ወደቁ። አሸባሪ አልነበረም፣ ሌባ ብቻ ነበር። ጆን ግራ ተጋባ። የቦምብ ጥቃት ካልሆነ እነዚህን 170 ሰዎች ምን ሊገድል ይችላሉ አለ። ተጨማሪ ነገር ለማሰብ እድል አልነበረው። ተቃራኒው መንገድ በቴክኒክ ብልሽት በከፍተኛ ፍጥነት የሚመጣ ባቡር ከሀዲዱ መስመር ወጣ። ከፊት ለፊቱ ካለው ሌላ ባቡር ጋር ተላተመ። አሰቃቂ ግጭት ተፈጠረ። የሉሲንዳ ወረቀት እንደተነበየው አሰቃቂው አደጋ ብዙ ሰዎችን ገደለ። ጆን በህይወት ለጥቂት አመለጠ። ዲያና ከአቢ ጋር እዚያ ቆማ ስትጠብቀው አገኛት። ሲገናኙ ጆን ስለ ኦክቶበር 19 ቀን እንደነገራት አስታውሰው እናቷ በአንድ ወቅት ዲያና በዚያ ቀን እንደምትሞት ትንቢት ተናግራ ነበር። ለዓመታት ይህንን ቀን በፍርሃት ውስጥ ስትጠብቀው ኖራለች። የባቡር አደጋው ከተመለከተች በኋላ ዲያና አሁን እናቷ የወደፊቱን የማየት ችሎታ እንዳለት እርግጠኛ ሆናለች። በጥቅምት 19 በሚመጣው አደጋ እንደምትሞት እርግጠኛ መሆኗንም ለጆን ነገረችው። ይህም ምክንያት ከጎኑ መቆም እንደምትፈልግ አሳወቀችው። ጆን እና ዲያና አብረው ወደ ምድረ በዳ ሄዱ። የሉሲንዳ አሮጌ ቤት ማለት ነው። ቤቱ ከደረሱ በኋላ ካሌብንና አቢን መኪናው ውስጥ ትተው ወደ ውስጥ ገቡ። ዲያና እንደገና የሉሲንዳ ወረቀት ተመለከተችና የመጨረሻዎቹን ቁጥሮች 3 አስተዋለች። ነገር ግን ሴት ልጇ አቢ ብዙ ጊዜ ካፒታል ኢን ወደ ኋላ እንደምትጽፍ አስታወሰችና ይህም ቁጥር 3 ይመስላል፣ ምናልባት ሉሲንዳ ኢን ወደ ኋላ ጽፋ ሊሆን ይችላል አለች። እንደዚያ ከሆነ የመጨረሻው መልእክት 33 አልነበረም፣ ግን ኢኢ። ታዲያ ኢኢ ምን ማለት ነው? መልስ ለማግኘት ተስፋ በማድረግ ቤቱን ፈተሹ። ዲያና አባቷ ሁል ጊዜ ሉሲንዳ እብድ እንደሆነች እንደሚያስብ ለጆን ነገረችው። ስለዚህ ዲያናን ወስዶ ትቷት ሄደ። ሉሲንዳ እዚህ ቤት የመጣችው ለዓላማ እንደሆነና ለአንድ ነገር መዘጋጀት እንዳለባት ሁልጊዜም ትናገር ነበር። ነገር ግን ዲያና ምን ለማለት እንደፈለገች አንድም ቀን እሷ ገብቷት አያውቅም። ሉሲንዳ የሞተችው ዲያና ገና የ9 ዓመት ልጅ ሳለች ነበር። ቤቱን ሲፈልግ በጋዜጣ ጽሑፎች የተሸፈነውን ግድግዳ አስተዋለ። እያንዳንዱ ጽሑፍ ያለፈውን አደጋ ያሳያል። ከዚያም የጆን አይኖች አንድ ስዕል ላይ አረፉ። እግዚአብሔር ለነቢይ በጽሑፍ መልእክት ሲልክ ያሳያል። ዲያና እናቷ ይህንን ስዕል ለሰዓታት ትመለከት እንደነበር ነገረችው። ከዚያም ሉሲንዳ ሞታ ወደ ተገኘችበት ክፍል ጆንን ወሰደች። ጆን ክፍሉን ሲፈትሽ ከመጽሐፍ ቅዱስ በቀር ምንም አላገኘም። ተስፋ ቆርጦ ሊሄድ ሲል እግሩ መሬት ላይ የሆነ ነገር መታ። ሲያነሳው ልክ ካሌብ በአንድ ወቅት ከማያውቀው ሰው የተቀበለው ድንጋይ መሆኑን ሲያይደነገጥ፣ ክፍሉ በበርካታ እንደዚህ ባሉ ድንጋዮች ተሞልቶ ነበር። ከዚያም ጆን ከክፍሉ ውስጥ ካልጋው በታች የሆነ ነገር ተመለከተና ከስሩ የተቧጨረ ነገር አስተዋለ። አልጋውን ሲያነሳ በሉሲንዳ ጥፍር በእንጨት ላይ በጉልህ የተቀረጹ ቃላትን ሲያይደነገጠ አነበቡት። ጆን አሁን የደብል ኢ ትክክለኛ ትርጉም ተረድቷል። ኤቭሪዋን ኤልስ ነው፣ ማለትም በዓለም ላይ ያለ ሁሉም ሰው። ይህ በእንዲህ እንዳለ አቢ በሹክሹክታ ድምፅ መስማት ጀመረች። ካሌብ ከመኪናው ውጪ ሲመለከት አንዳንድ አስፈሪ እንግዳ ሰዎችን ወደ እነርሱ ሲመጡ አየ። አቢን ጠሯት። አብራቸው እንድትመጣም ጠየቋት። አቢም አመነቻቸውና ለመሄድ የመኪናውን በር ከፈተች። ይሁን እንጂ የማያውቋቸው ሰዎች አቢን እና ካሌብን ከመውሰዳቸው በፊት ካሌብ የመኪናውን ጥሩምባ በፍጥነት አጮኸው። ጩኸቱን የሰሙት ጆን እና ዲያና በፍርሃት ወደ መኪናው በፍጥነት ሄዱ። ነገር ግን በዚያ ጊዜ ሰዎቹ የሉም። ጆን እና ዲያና መኪናው ላይ ሲደርሱ ካሌብ እና አቢ የማያውቃቸው ሰዎች እንደገና እንዲመጡ ነገሯቸው። ከዚያም ጆን ከቁጥቋጦ ውስጥ ከተደበቁት ሰዎች አንዱን አስተዋለ። የመኪናውን በሮች እንዲቆልፉ ነገራቸውና ሲያንሾካሹክ የነበረውን ሰው ሽጉጥ ይዞ ተከተለው። ምንም የፍርሃት ስሜት የሌለበት ሰው ቀጥ ብሎ ቆመ። ጆን ሽጉጡን ደቀነበትና ካሌብና አቢን ለምን እንደሚያሳድዱ ለማወቅ ጠየቀው። ሰውየው መልስ አልሰጠም። ነገር ግን በሚቀጥለው ቅጽበት አፉን ከፈተና በቃላት ምትክ ዓይን የሚያጠፋ ብርሃን ካፉ ወጣ። ጆን ለጥቂት ደቂቃዎች ድንግዝግዝ አለው። ዓይኑን ሲከፍት ሰውየው የለም። ከዚያም ጆን ሁሉንም ሰው ወደ ቤት ይዞ ይመለሳል። በማግስቱ ጠዋት ለቁርስ አቢን ሊጠራት ሲሄድ ስዕል እየቀባች አገኛት። ደነገጠ። በመጽሐፍ ቅዱስ ውስጥ እንደተጠቀሰው ጆን በሉሲንዳ ቤት እንዳየው የፍርድ ቀንን የሚያሳይ ስዕል ነው። ስዕሉ የሚያበራ ፀሐይን ያሳያል። ጆን ቀጣዩ አደጋ ከፀሐይ ጋር የተያዘ መሆን እንዳለበት ተገነዘበ። ወዲያውኑ ሁሉንም ሰው ወደ ኤምአይቲ ኦብዘርቫቶሪ ወስዶ ፊሊን አግኝቶ የፀሐይ ብርሃን አደገኝነቱን ገለጸለት።
እስካሁን ድረስ ከፀሐይ የሚለቀቁት ሁሉም የፀሐይ ጨረሮችን የምድር ኦዞን ሽፋን ይመልሳቸው ነበር። ይህም እንደ ግንኙነትና የመብራት መቆራረጥ ያሉ ጥቃቅን ክስተቶችን ብቻ ያስከትላል። ግን እንደ ጆን በዚህ ጊዜ ፀሐይ አስከፊ ፍሌር ልትለቅ ነው። እጅግ ከፍተኛ የፀሐይ ነበልባል ምድርን ራሷን ለማቃጠልና ለማጥፋት የሚያስችል ኃይል። ይህ እጅግ ከፍተኛው ፍንዳታ በሶላር ሲስተም ውስጥ ያሉትን ሁሉንም ፕላኔቶች ያጠፋል። በዚህም ጊዜ ጆን የፀሐይ ብርሃን በመስኮቱ ውስጥ ተመለከተው። ባልተለመደ ሁኔታ ብሩህና ሞቃት ሆናለች፣ ያውም በመሃል ክረምት። ይህ ደግሞ እየቀረበ ያለውን የፀሐይ ብርሃን ማሳያ ነው። ይህ በእንዲህ እንዳለ ዲያና የጆንን ንግግር ሰማች። ልጇም በአደጋው ትጠፋለች የሚለውን ሀሳብ ስትሰማ አዘነች። ከሞት ለማምለጥ መደበቅ የሚችሉበትን ዋሻ ለጆን ነገረች። ምንም እንኳን ጆን በምድር ላይ ማንም ሰው ከዚህ ጥፋት ሊተርፍ እንደማይችል ቢያውቅም የተወሰነ ተስፋ ሊሰጣት ብቻ አብሯት ወደ ዋሻው ለመሄድ ተስማማ። ወደ ቤት ተመለሱ። ጆን በፍጥነት ሁሉም ሰው ንብረታቸው እንዲሰበስቡ ነገራቸው። ይህን የሰማው ካሌብ ወደ ክፍሉ ሄደ። ነገር ግን ብዙም ሳይቆይ ያንኑ የሹክሹክታ ድምፅ እንደገና ሰማ። መቆጣጠር ተስኖት ልክ እንደ ሉሲንዳ በወረቀት ላይ ቁጥሮቹን መጻፍ ይጀምራል። ጆን ወደ ክፍሉ ሲገባ ካሌብ ቁጥሮቹን ሲጽፍ አይቶ ወደ ወረቀቱና ብዕሩን ነጠቀው። ካሌብ ግን አያቆምም። በጥፍሩ ጠረጴዛው ላይ ቁጥሮችን መባጨር ይጀምራል። ጆን ወደ አእምሮ እንዲመለስ ነቀነቀ። ካሌብ ግን አላቆምም። በጥፍሮቹ ጠረጴዛ ላይ መባጨር ጀመረ። ጆን በጠረጴዛው ላይ የተቀረጹትን ቁጥሮች ሲመለከት የሚስ ቴይለርን ታሪክ አስታወሰ። 50 ዓመታት በፊት ሉሲንዳም በትምህርት ቤቱ የጂምበር ላይ ተመሳሳይ ቁጥሮችን ቀርጻ ነበር። የተስፋ ብልጭታ በጆን አእምሮ ውስጥ ተፈጠረ። ሉሲንዳ እዚያ ደህንነቱ የተጠበቀ ቦታ የሚገኝበትን ስፍራ ጽፋ መሆን አለበት ብሎ አሰበ። ስለዚህ ከዲያናና ከልጆቹ ጋር ወደ ዋሻው ከመሄድ ይልቅ በቀጥታ ወደ ትምህርት ቤቱ ያቀናል። በትምህርት ቤት ውስጥ የድሮውን የጂምበር አውጥቶ ወደ ቤት አመጣው። ይሁን እንጂ የዓመታት ቀለም ቁጥሮቹን ኦልሞስት አጥፍቷቸዋል። ጆን በሩን ገጽ ፈቀፈቀውና በመጨረሻም የደበዘዙ የሉሲንዳ ቁጥሮች ያያቸዋል። ግን በዚያ ጊዜ ዲያና ትዕግስት ታጣለች። ካሌብንና አቢን ይዛ ጆን ሳይኖር ወደ ዋሻው ሄደች። ጆን በፍጥነት ይከተላት ነበር፣ ነገር ግን በጣም ቀድመዋለች። ይባስ ብሎ የዲያና ስልክ ምንም ኔትወርክ የለውም። ስለዚህ አካባቢዋን ከሱ ጋር እንኳን ሼር ማድረግ አትችልም። ይህ በእንዲህ እንዳለ ዲያና ነዳጅ ለመቅዳት ነዳጅ ማደያ ላይ ስትቆም የአደጋ ጊዜ ስርጭት በቲቪ መታየት ይጀምራል። ፕሬዝዳንቱ ዜጎቹ ስለሚመጣው የፀሐይ ብርሃን ያስጠነቅቃሉ። ሁሉም ሰው ከመሬት በታች እንዲጠለልም እየመከሩ ነው። ድንጋጤው በመላ አገሪቱ በፍጥነት ይሰራጫል። ታዲያ ካሌብ ጆንን በህዝብ ስልክ በዚህ አጋጣሚ ይደውልለታል። ዲያና መታ ወደ መኪና መልሳ አስገባችው። ለጆን ያሉበትን ቦታ ነገረችውና ወደ ዋሻ እየሄዱ እንደሆነና በፍጥነት እንዲመጣ ጠየቀችው። ይሁን እንጂ ጆን አስቆማት። ምንም ዋሻ ደህንነታቸውን ሊጠብቅ አይችልም። የሉሲንዳ ቤት የሚገኝበትን ቦታ ከበሩ እንዳገኘ ነገራት። እንዲመጣ ጠየቀችው። ይሁን እንጂ ጆን አስቆማት። ምንም ዋሻ ደህንነታቸውን ሊጠብቅ አይችልም። የሉሲንዳ ቤት የሚገኝበትን ቦታ ከበሩ እንዳገኘ ነገራት። እናም በሉሲንዳ ቤት የሆነ ነገር ከፀሐይ እሳት ሊጠብቃቸው እንደሚችል እንደሚያምንና ስለዚህ ጆን ልጆቹን ወደዚያ እንድትወስድ ይነግራታል። ዲያና ይህንን ሐሳብ ለማመን ፈቃደኛ አልሆነችም። በስልክ ይከራከራሉ። በድንገት ጆን እና እሷ በሉሲንዳ ቤት ያገኙትን አይነት ድንጋይ በስልኩ አናት ላይ ትመለከታለች። ዘወር ስትል የማታውቃቸው ሰዎች አቢንና ካሌብን ጠልፈው ሲወስዳቸው አየች። ዲያና ወደ መኪናዋ ዘላ በፍጥነት ትከተላቸዋለች። ነገር ግን በፍጥነት እየተከተለቻቸው ሳለ ከጭነት መኪና ጋር ተጋጭታ ከባድ አደጋ ይደርስባታል። ይህ እንዲህ እንዳለ ጆን ነዳጅ ማደያው ጋር ደርሶ የዲያናን መኪና ይፈልጋል። ካጠያየቀ በኋላ አደጋው ወደ ደረሰበት ቦታ ይደርስና ዲያና በአምቡላንስ ውስጥ ህይወቷ ለማዳን ስትታገል ያገኛታል። እሷን ለማዳን በጣም ቢሞክሩም ልትተርፍ አልቻለችም። አንዲት ነርስ ዲያና ኦክቶበር 19 ልክ 12 ሰዓት ላይ እንደሞተች ለጆን ነገረችው። ሉሲንዳ ስለ ሴት ልጇ አሟሟት የተነበየችው ትንቢት በዚህ አጋጣሚ እውነት ሆነ። በኋላ ጆን በዲያና በድል ላይ እያለቀሰ በእጁ ያለውን ተመሳሳይ ድንጋይ አስተዋለ። የማያውቃቸው ሰዎች ካሌብንና አቢን እንደወሰዱ ይገነዘባል። ጆን ሽጉጥን ይዞ በቀጥታ ወደ ሉሲንዳ ቤት አቀና። ሲደርስ ወደ ቁጥቋጦ የሚገባ የጎማ ምልክቶችን ያያል። እነሱን ተከትሎ ጆን እዚያ ተበታትነው የሚገኙትን ተመሳሳይ ድንጋዮች ያገኛል። ወደፊት ሲሄድ ጆን ከማያውቃቸው ሰዎች አንዱን በጸጥታ ቆሞ አገኘው። ሽጉጡን ወደሱ ጠቆመና ልጆቹ የት እንዳሉ ለማወቅ ጠየቀ። ከዚያም ካሌብና አቢ ጥንቸል ይዘው ይታያሉ። የወሰዳቸው ሰዎች መጥፎ እንዳልሆኑ ለጆን ነገሩት። እነሱን ከፀሐይ ነበልባል ብቻ ለማዳን ይፈልጋሉ።
በድንገት በሰማይ ላይ የሚያብረቀርቅ ብርሃን ታየ። ታዲያ ከነሱ የኤሊያን መጓጓዣ ወደ ምድር ይወርዳል። የማያውቃቸው ሰዎች በሰው መልክ ራሳቸውን የደበቁ ኤሊያንስ መሆናቸውን ሲገነዘብ ጆን ደነገጠ። እነዚህ ኤሊያንስ ስለ ምድር መጥፋት አስቀድመው ያውቁ ነበር። ለዚህም ነው በሕይወት ያሉ ፍጥረታትን ለማዳን የመጡ። የሰው ልጅን በአዲስ ፕላኔት ወደፊት እንዲያስቀጥሉ ካሌብንና አቢን መርጠዋል። ካሌብ ጆንን በመጓጓዣቸው አብረው እንዲመጡ ይለምነዋል። ነገር ግን ከኤሊያኖቹ አንዱ አስቆመውና ድምጻቸውን የሚሰሙ እነሱ ብቻ አብረዋቸው ሊጓዙ እንደሚችሉ በሹክሹክታ ተናገረ። ይህን የሰማው ካሌብ አዘነ። ጆን ለልጁ እሱ ለትልቅ ዓላማ ለሰው ልጅ አዲስ ሕይወት ለማስጀመር እንደመረጡት ገልጾለት ለካሌብ የሚኮራበት ነገር እንደሆነ ነገረው። ከዚያም ጆን የቤተሰቦቻቸውን ፎቶ የያዘ አንድ ሐብል እንደ ማስታወሻ ሰጠው። ከዚህም በኋላ ጆን ካሌብንና አቢን በስስት እያየ ለኤሊያኖቹ ሰጣቸው። ከዚያም ኤሊያኖቹ እውነተኛ መልካቸው ይገለጣል። ቹን ከሌሎች ብዙ ምድራዊ ፍጥረታት ጋር ይዘው ወደ መጓጓዣቸው ይገባሉ። በማግስቱ ጠዋት የምጽአት ቀን ይሆናል። ጆን የመጨረሻ ጊዜውን ከነሱ ጋር ለማሳለፍ ወደ ወላጆቹና እህቱ ጋር ሄደ። ብዙም ሳይቆይ አንድ ግዙፍ የፀሐይ ነበልባል ከፀሐይ ፈነዳ። ምድርም ሙሉ በሙሉ ያቃጥላታል፣ ያጠፋታል። ጆን ከፕላኔቷ ጋር አብሮ እርሱም ይጠፋል። በመጨረሻው ትዕይንት መጓጓዣው ወደ አዲስ ዓለም ሲደርስ እናያለን። ካሌብና አቢ ከጥንቸሎቻቸው ጋር ለሰው ልጅ አዲስ ምዕራፍ ለመጀመር እዚያ ቀርተዋል። ወደ አንጸባራቂና የሚያበራ ዛፍ ይሮጣሉ። ፊልሙ በዚህ ትዕይንት ያበቃል። ተመልካቾቻችን ይህንን ቪዲዮ ከወደዳችሁና በታሪኩ ከተደሰታችሁበት ቻናላችንን ሰብስክራይብ በማድረግ እንደዚህ አይነት ቪዲዮዎች ይደርሷችኋል። ስለተመለከታችሁ እናመሰግናለን። መልካም ጊዜ ይሁንላችሁ።